አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የዛሬው እንግዳችን ኢልያስ ኢብን ያሲን ኢብን ፈንሐስ ኢብን ኢዛር ኢብን ሃሩን ኢብን ዒምራን በማለት የዘር ሐረጉ የሙሳ ወንድም ከሆነው ከሃሩን ይመዘዛል። ከኢሳ ዓለይሂ ሰላም ውልደት ከ933 ዓመት በፊት ኢልያስ በደማስቆ በስተምዕራብ በኩል በምትገኝ ባዕለበክ በምትባል ሀገር ላይ ላሉ ሰዎች በነቢይነት አላህ ልኮት ነበር። የባዕለበክ ነዋሪያን በአንድ ትልቅ ንጉሥ የሚመሩ ህዝቦች ሲሆኑ በአምላክነትም የሚያምኑበት ባዕል የተባለ ጣዖት አላቸው። ኢልያስም የማይጠቅምንና የማይጎዳን ጣዖት ትተው ኃያሉን አላህን በብቸኝነት እንዲያመልኩ ለረጅም ዘመናት ቢማጸናቸውም ህዝቡና ንጉሱ ግን ሊታዘዙት አልቻሉም። ይህን የኡመቱን እምቢተኝነት የተመለከተው ኢልያስ አላህን ያ አላህ፣ እነዚህ ሰዎች አንተን መገዛት እምቢ ብለው ሌላን አካል ማምለክን መርጠዋልና አንተ የለገስካቸውን ሪዝቅ ንፈጋቸው አለው። አላህም የሪዝቃቸውን ጉዳይ በአንተ እጅ አድርጌዋለሁ፣ እንደፈለክ ማድረግ ትችላለህ አለው። ኢልያስም ዱዓ አድርጎ ለ3 ተከታታይ ዓመታትን ዝናብን አቋረጠባቸው። ምድሪቱ እጅጉን ደረቀች። ያ ጠማማ ህዝብ የሚቀምሰውን አጣ። ኢልያስ ዱዓ አድርጎ ዝናብን ካቋረጠባቸው ጊዜ አንስቶ ቃሲዮን በተባለ ተራራ ላይ በሚገኝ አንድ ዋሻ ውስጥ ተደብቋል። ለሱ የተመደበለትን ሪዝቅ 2 አሞራዎች ይዘውለት ወዳለበት ስፍራ ይመጡ ነበር። አንዳንዴም ተደብቆ ወደ ከተማይቱ በመግባት አንዳንድ ሰዎች ቤት ያድራል። ኢልያስ ከተማ ገብቶ ካደረ ህዝቡ ኢልያስን ሳያዩት በያዘው የዳቦ ሽታ አማካኝነት ያለበትን ቤት ይደርሱ ነበር። እሱም ይሸሻል። ከዕለታት አንድ ቀን ኢልያስ ከዋሻው ወጥቶ ወደ ከተማ በመግባት አንድ ሴትዮ ቤት ሊያድር በገባበት እዚያው ቤት ውስጥ አንድን የሳዕ ኢብን ከጡብ የተባለ በሽተኛ ልጅ አገኙ። ከዚያም አላህ አፍያ እንዲያደርገው ዱዓ ባደረገለት መሰረት አላህም የሳዕን አፍያ አደረገው። የሳዕ በኢልያስ አማካኝነት አፍያውን ካገኘ በኋላ በኢልያስ አምኖ የኢልያስ ጥሩ ቁራኛው ሆነ። የትም ይሄድ የት አይለያዩም ነበር። በመጨረሻም በዚያ ሀገር የሚገኘውን ንጉሥ ሲሞት በምትኩ ሌላ ንጉሥ ተተካ። ኢልያስም እዚህ ንጉሥ ዘንድ በመምጣት ዳዕዋ አደረገለት። ስለ አላህም ትልቅነት ስለ ቀደምት ህዝቦችም አክሎ ነገረው። ንጉሱም መልካም አስተዋይ ነበርና ራሱም ህዝቡም ወደ አላህ አምልኮ ተጠቃለው ገቡ። ይሁን እንጂ 10,000 የሚያህሉ የህዝቡ ክፍሎች ወደ እስልምና መግባትን እምቢ አሉ። ለመግባባት ቢሞክራቸውም ሊሰሙ ባለመቻላቸው ንጉሱ ሁሉንም ገደላቸው። በዚህ ሁኔታ ላይ ሳሉ የኢልያስ ዕድሜው ገፍቶ ነበርና ጓደኛው የሳዕን በሱ ቦታ በነቢይነት ተክቶ ይህ ነው ተብሎ በታሪክ መዛግብት በማይታወቅ ዕድሜው ይህችን ዓለም በሞት ተገላገላት። የሳዕ የኢልያስን መንሃጅ ወይም መንገድ እና ሸሪዓ በመከተል ህዝቡን ለረጅም ዓመታት በነቢይነት ካገለገለ በኋላ የሳዕም ይህ ነው ተብሎ በማይታወቅ ዕድሜው ይህችን ዓለም በሞት በመሰናበት ከሟች ነቢያቶች ተርታ ተሰለፈ። የአላህ ሰላምና እዝነት በኢልያስና በየሳዕ ላይ ይሁን።